አዳዲስ ድራማዎች የሚቀርቡበት ቻናል እናስተዋውቃችሁ። ፔጃችን በጥቁር መደብ ላይ በወርቃማ ቃላት ድራማ ኮክቴል ተብሎ የተጻፈበት ነው። ድራማ ኮክቴል። ንጋቱ፣ ያንተ ችግር እኮ ይሄ ነው። አንተ ምን አገባ? እንዴት ያገባኝ? አንተ የራስን ጨርሰ መውጣታችን ምን አገባህ? ጉቦ ሰጥቼው? ጉቦ አይደለም፣ ጉዳዩን እንዲያስፈጽምልህ። ጉቦ ነው። ብቃት ያላቸው ተዋንያን ይተውኑበታል። መዝናናትና ቁም ነገር ከፈለጉ ያለ ጥርጥር ቦታው ድራማ ኮክቴል ነው። ዘወትር ረቡዕና እሁድ 12 ሰዓት ተኩል ምሽት በኢትዮጵያ ወይም 6:30 PM ድራማዎች ይለቀቃሉ። ብዙ አትድከም። ይኸውልህ እኔ ቤት ትንሹ ተከራይ በእድሜ 3 ዓመቱ ነው። እኔ አላምኑት። 3 ዓመት ኪራይ ነው ወይስ ደግሞ ውርስ ነው የገቡት? እንዴት? አዎ እንዴ ዛሬ የቤት አከራይ ውል እንኳን ሲሰጥ እኮ ከ3 ወር በላይ እኮ አያደርግም። አዎ ለምን ቢባል ትርፍ ለማግኘት፣ ለምን ቢባል ኪራይ ለመጨመር፣ ለምን ቢባል ኑሮ ውድነቱን ለማጣጣም ነው። እንዴ 3 ዓመት ምን ነክቶት ነው ገንዘብ? በቅርቡ ደረጃቸውን የጠበቁ ድራማዎች በበሳል ጸሐፊያን በብቁ ዝግጅት ይቀርባሉ። ድራማ ኮክቴል ቻናሉን ይቀላቀሉ፣ ለወዳጅ ዘመዶ ያጋሩ። ድራማ ኮክቴል